ሰላም እንዴት ናችሁ? ዛሬ ደግሞ ማሳያችሁ ምንድነው ስለ ቪአይፒ ነው። ቪአይፒ እንዴት እንገዛለን፣ ቪአይፒ ጥቅሙ ምንድነው የሚለውን ላሳያችሁ ማለት ነው። ቪአይፒ ለመግዛት ቀጥታ እዚህ ወደ ፕሮፋይላችሁ እንሄዳችሁ እዚህ ጋር ቪአይፒ የሚላለ ሁላችሁም ጋር ቪአይፒ የሚላለ ይህን ክሊክ ማድረግ ነው። ቪአይፒ የሚለውን ለማግኘት ይህን አንድ ጊዜ መንካት ነው። ይህን ያገባሁት ይህን አንድ ጊዜ መንካት ነው። ይህን ስትነኩ የቪአይፒ አይነቶች የተለያዩ ቪአይፒዎች አሉ። እዚህ ጋር እንደምታዩት ኖርማል ቪአይፒ አለ፣ ሱፐር ቪአይፒ አለ፣ ዳይመንድ ቪአይፒ አለ፣ ኤስ ቪአይፒ ወይም ስፔሻል ቪአይፒ ይባላል። የመጀመሪያው ትንሹ ኖርማል ቪአይፒ ነው። ኖርማል ቪአይፒ እንደምታዩት 95000 ኮይን ፐር መንዝ ነው። 95000 ኮይን ነው የምትገዙት። ለወር ነው የሚገዛው። በየቀኑ 3500 ሪዋርድ ይሰጣቸዋል። በ30 ቀን ውስጥ ይሄንን 150000 አድርጎ ይመልሰዋል። 105000 አድርጎ ይመልሰዋል። ስንት ሺህ አትርፎ 10000 አትርፎ ማለት 98000 የገዛችሁትን በወር ውስጥ 105000 አድርጎ ይመልሰዋል ማለት ነው። በየቀኑ ሪሲቭ ማለት አለባችሁ። ሪዋርድ ጋር እየገባችሁ በየቀኑ ሪሲቭ ካላላችሁት ከገዛችሁ በኋላ ኤክስ ያደርጋል ማለት ነው። ስለዚህ ኖርማል ቪአይፒ መግዛት የፈለገ 95000 ኮይን ምን ማድረግ ይችላል? እዚህ ጋር እንደምታዩት ኦፕን ኖርማል ቪአይፒ ስትሉት ቀጥታ ይገዛዋል። በቃ ምንም እንትን የለውም። ታጉን ይሰጣችኋል። ሪዋርዱን ሪሲቭ በሉ ይላችኋል። እዚህ ጋር ጥቅሞቹ ሪሲቭ 3500 ፐር ዴይ 3500 ኮይን ፐር ዴይ ነው ሪሲቭ የምትሉት። ላይቭ ፍሎት ታግ፣ ፕላትፎርም ፍሎት ታግ፣ ዲስቲንጉሽ ሎጎ፣ የተለየ ሎጎ ምናምን ይሰጣችኋል። ራንኪንግ ፎርዋርድ፣ ነምበር ኦፍ ክሬዲት፣ እነዚህ ላይቭ ትራንስሌሽን፣ እነዚህ ምን አሉት? እነዚህ ፕሪቪሌጆች አሉት። ቪአይፒ ኤክስክሉሲቭ ፕሪቪሌጅ 8 ፐር ከ21 ናቸው ያሉት። ስፔሻል ቪአይፒ መጨረሻው ቪአይፒ ከ21 8ቱን ነው፣ ግን ኖርማል ቪአይፒ የሚሰጣቸው 8ቱን ወደታች እነዚህ ያሉትን አይከፍታቸውም። ኖርማል ቪአይፒ መጨረሻው ትንሹ የሚባለው ስለሆነ ማለት ነው። ሪሲቭ ላይቭ ፍሎት ታግ ከላይ የሚመጡ ጽሁፎችን ማስታወቂያ እነሱን ፐር ዴይ ለመጻፍ በቀን አንድ ጊዜ ነው የሚሰጣቸው። ስፒከር ፕላትፎርም ስፒከር ማስታወቂያ መሀል ላይ የሚመጣ አይታችሁ ከሆነ እነሱን ለመጻፍ ነው የሚጠቅማቸው። ፕላትፎርም ፍሎት ታግ ላይክ መሀል ላይ የሚመጣ ጽሁፍ አለ፣ እሱን ለመጻፍ ነው። ራንክ ፎርዋርድም ራንክ ላይ ስትቀመጡ በዚህ አይነት ፎርም ያስቀምጠዋል ነው። ነምበር ኦፍ ግሪቲንግ ሰላምታ ለመለዋወጥ ወይም ቴክስት ለመጻፍ በቀን 30 ፐር ዴይ ኖርማል ይፈቅድላችኋል ማለት ነው። ቴክስት የፖፕ ቴክስት ኮይን ይቆርጣል። እዚህ ጋር ፐር ዴይ 30 ይፈቅድላችኋል። ዲስቲንጉሽ ሎጎ፣ የተለየ ሎጎ ከሰዎች የተለየ ሎጎ ይሰጣችኋል። ቪአይፒ የሚል ላይቭ ትራንስሌሽን ማለት ላይቭ ስትገቡ ኦር ፓርቲ ላይ ያሉ ኮሜንት ሴክሽኖች ላይ የሚጻፉ ጽሁፎችን ወደ እንግሊዘኛ ትራንስሌት ያደርግላችኋል። ማንኛውንም በቻይናኛ ሆነ በምንም የተጻፈን ወደ እንግሊዘኛ ትራንስሌት ያደርግላችኋል ማለት ነው። እነዚህ ጥቅሞች አሉት። ስለዚህ ለመግዛት የምታስቡ ልጆች ይሄንን ኦፕን ማለት ነው። ከታችለው ኦፕን ኖርማል ቪአይፒ ማለት ነው። ኮይን አካውንት ላይ ካላችሁ፣ ኮይን አካውንት ማለት ፕሮፋይላችሁ ስር ኮይን ካላችሁ፣ ኮይን ትሬዲንግ ላይ ሳይሆን ፕሮፋይላችሁ ስር ኮይን ካላችሁ ኦፕን ማለት ነው። ይሄን ኦፕን ኖርማል ቪአይፒ ስትሉት ሴንድ 95 ኮይን ቱ ጆይን ኖርማል ቪአይፒ ያላችሁ ኮንፊርም ካላችሁት ቀጥታ ይገዛዋል ማለት ነው። አሁን እኔ የኮይን እጥረት ስላለ ኮይን 95 ስለሌለ ምን አለኝ ወይስ ባይናንስ ዩኤስዲቲ ግዛ ምናምን ያኔ ኮይን አሟላ ያለኝ ነውና ኤኒዌይስ እናንተ እንደዚህ ኦፕን ስትሉት ኮንፊርም ስትሉት አለቀ ገዛላችሁ ማለት ነው። ሪሲቭ በሉ ይላችኋል። የየቀኑ ሪሲቭ ማለት ነው። ሪዋርድ እየገባችሁ ሱፐር ቪአይፒ ሱፐር ቪአይፒ ይሄንንም መግዛት ከፈለጋችሁ ሱፐር ቪአይፒ 450000 ፐር መንዝ ነው። እንደምታዩት 450000 ታጉ ይለያል። ከለሩ የሚሰጣቸው ፕሪቪሌጆች እነዚህ ይጨምራሉ፣ የተወሰነ ይጨምራሉ። እዚህም ጋር ዳይመንድ ቪአይፒ አለ። ዳይመንድ ቪአይፒም እንደዚህ 1 ሚሊዮን ኮይን ፐር መንዝ ነው። ስንት አድርጎ ይሰጣቸዋል? 35000 ፐር ዴይ ነው የሚሰጣችሁ። 1 ሚሊዮን 50
ሲያደርጉ ይመልስላቸዋል። እነዚህ ፕሪቪሌጆች ይከፍታቸዋል። SVIP 13 ሚሊዮን 990 ሺህ ፐር ይር ነው፣ ለአመት ነው የሚገዛው። 35 ሺህ ፐር ዴይ ነው የሚሰጣችሁ፣ ለአመት ነው ይሄ ማለት ነው የሚቆየው። ስለዚህ ይሄንን ሁሉንም ይከፍታል። ዳይመንድ ቪአይፒ እና SVIP ትልቁ ጥቅማቸው እንግዲህ ምንድነው? ባለ 25 ወንበር ፓርቲ ሩም ስንከፍት ማለት ነው ባለ 25 ወንበር መያዝ ያስችለናል ማለት ነው። ሻል ያለ ጥቅም ያለው። በተጨማሪ ፋየርወርክ ተከትላችሁ ስትሄዱ ከኖርማል ቪአይፒ በተሻለ መልኩ ሱፐር ቪአይፒ ቅድሚያ ይሰጣል። ከሱፐር ቪአይፒ በተሻለ ዳይመንድ ቪአይፒ ያለው ቅድሚያ ይሰጠዋል። ከዳይመንድ ቪአይፒ በተሻለ መልኩ ስፔሻል ቪአይፒ ይሰጠዋል። የሚሰጠው ኮይን መጠን ይጨምራል ማለት ነው። ቪአይፒ ይሄ ነው። መግዛትም ከፈለጋችሁ በዚህ ወይ ነው የምትገዙት ማለት ነው። ኦፕን እያላችሁ ከስር የምትፈልጉት ነግታችሁ ኖርማል ቪአይፒ ላይ ከሆነ ስፔሻል ቪአይፒ ላይ ከሆነ አሁን እዚህ ጋር ኦፕን ማለት ነው። ይሄን ኦፕን ካልኩት ኮንፊርም በሌላኛል ኮንፊርም ብዬ ይገዛልኛል ማለት ነው። በቃ በጣም ሲምፕል ነው። ለዚህ ፕላትፎርም አዲስ ከሆኑ ይህንን ቪዲዮ ዛሬ እየተመለከቱ ከሆነ ፕላትፎርሙን አውርደው ወደኛ ለመቀላቀል ባዮ ላይ ባለው ሊንክ ነክተው ማውረድ ይችላሉ። በተጨማሪም ምስሉ ላይ በሚመለከቱት QR ኮድ ስካን አድርገው ማውረድ ይችላሉ። ለበለጠ መረጃ ባዮ ላይ ባለው የቴሌግራም ዩዘርኔም ያናግሩ። ፖፖ ላይቭ ኢትዮጵያ